ልብህ እንዲረጋጋ ጉዳዮችን በሙሉ ለአላህ ተባረከ ወተዓላ ስጣቸው፣ ወደሱ አስጠጋቸው። ሁሉንም ጉዳይ አንተ በቀላሉ ማድረግ የምትችላቸውንም ጉዳዮች ቢሆን ወደ አላህ ተባረከ ወተዓላ አስጠጋቸው። አሁን ቆም ብለህ አስብና ብዙ ምኞቶች አሉ፣ ብዙ ፍላጎቶች አሉ። እንዲሆንልህ የምትፈልጋቸው እንዲሳኩልህ የምትፈልጋቸው ብዙ ህልሞች አሉ። የፈራሃቸው ደግሞ እንዳይሆኑ የምትሰጋቸው ብዙ ጉዳዮች አሉ። ታዲያ አሁን በዚህ ቅጽበት እነዛን ጉዳዮች በሙሉ ለአላህ ተባረከ ወተዓላ ስጣቸው። የፈራሃቸውን፣ የሰጋሃቸውን፣ የምትፈልጋቸው እንዲሆንልህ የተመኘሃቸውን ጉዳዮች በሙሉ ወደ አላህ ተባረከ ወተዓላ አስጠጋው። እመነኝ፣ ያኔ ልብህ ሲረጋጋ ትመለከተዋለህ። ያ ጉዳይ እንደተፈጸመ ታስባለህ። ያ የሰጋኸው ነገር አላህ እንደሚበቃህ ታስባለህ። ያኔ ልብህ ይረጋጋል። ዱንያ ላይ ደስ የሚለው ስሜት ጉዳይን ወደ አላህ ተባረከ ወተዓላ ማስጠጋትና ለሱ መስጠት ነው። ያኔ ደስታ ወደ አንተ ቀረብ ትላለች። መረጋጋት ልብህ ላይ ይሰክናል። ጉዳይን ለአላህ እንደ መስጠት ዱንያ ላይ ምንም የሚያስደስትና ልብን የሚያረጋጋ ነገር የለም። ሁሉንም ጉዳይ ለአላህ ተባረከ ወተዓላ ስጠው። ከዛ ነገህን ትመለከታለህ። ሌላ ዓለም፣ ሌላ ህይወትን መኖር ትጀምራለህ። አላህ ያስደስታቸው።